እግዚአብሔር ይጠብቃችሁ፣ እግዚአብሔር ይከተላችሁ። በሰላም ተመለሱ፣ በሰላም ተምራችሁ ተመለሱ። ሩቅ ቦታ ነው የምንማረው፣ ምክንያቱም አካባቢያችን ላይ ሰላም ስለሌለ ነው። እና ጥቃቱ ከተፈጸመብን በኋላ ከገባንም በኋላ ልጆች ምንም ተቀይረናል። ቅርብ ጊዜ ወደዚህ አክራሪ ሙስሊሞች በክርስቲያኖች ላይ ከፍተኛ ውጥረት አምጥተዋል። ይሄ የተጀመረው ውጥረት ወደ ጥፋት ነው የተለወጠው። ቤት ማቃጠል፣ ንብረት ማውደም፣ የሰዎችን የመደብደብ በጣም ለኔ አይደለም የተሰማኝ፣ እንደው ልጆቼ ላይ ነው ሐዘን የገባኝ። ልጆቼን በጣም እነዚህ ህፃናቶችን ይገሉብኛል ብዬ በጣም ስጋት ነበረኝ፣ ግን አመለጥን። በአንድ ቀን ወደ ጥፋት ወደ በስደት ተፈናቅለን የመጣን ጊዜ የተቀመጥነው እዚህ ሙሉ ቸርች ነው። ለ2 ወር ሙሉ እዚህ ግቢ ነው ያረፍነው እና የመጣነው የተሰደድነው 136 ሰዎች ነን። እንዳለ ከዚህ ጫፍ ጀምሮ እዛ ጋር ድረስ 8 ሰው ነው የሚያድረው። ከዛ በኋላ ከጀርባ ደግሞ ያው 4 ሰው ያድራል። አጠቃላይ 12 ሰው ነው። እቺ መንገድ ናት እና እዚህ መጥቼ ሳድር እንዳባት በጣም የተሰማኝ ይሄ ቦታ ባይኖር የት ነው መጠለያችን? የት ጎዳና ጥገኛ መሆኔ በጣም ነው የተሰማኝ። ይሄ ነው እነሱም አጥፍተናቸዋል አይገቡም ብለዋል። መጀመሪያ አንጠፋለኛ አላቸው። ወገኖቻችን አሉ፣ ይረዱናል። አዎ በመንፈሳዊ አቅጣጫ ብዙ ትልቅ ነገር ተሰምቶኛል። አንደኛ ስለኛ የሚጸልዩ ወገኖች መኖራቸውን ስላወቅኩ፣ አሁን ለቤተሰቤ የተለያዩ የምግብ ነኮችም የተለያዩ ነገሮችን ማቅረብ መቻሌ ትልቅ ነገር ነው። እኔ በጣም ደስታ ነው የተሰማኝ። በጣም ደስታ ተሰምቶኛል። ከባዶነት ተነስቼ ማቅረብ መቻሌ በጣም ትልቅ ደስታ ነው የተሰማኝ። ሰላም ናችሁ ወይ? እንዴት ነው ትምህርት? አንድ ቀን በልተው እንዲውሉ ምክንያት ሆነውናል። የኔ ጌታ፣ ሁሉን ማድረግ የምትችል ጌታ ስሙ ይባረክ። አንተ ጥበቃህን አብዛልን በኢየሱስ ክርስቶስ ስም። ከተለያዩ ስደቶች ከተለያዩ ነገሮች ሁሉ እግዚአብሔር ሆይ አንተ አብዛን፣ አንተ ጠብቀን። ይህም በልተን ስናበቃ ለክብር እንድንቆም ዘንድ እርዳን። ላጡት አስብ በኢየሱስ ስም አሜን። እኛ ጋር የሚደረገው አድራጎትና በደል እየከፋ ነው ሄደው እና በኢትዮጵያ ላይ የሚደረገው የክርስቲያኖች በደል ተደብቆ መቅረት እንደሌለበትና ስለዛ መላው የዓለሙ ክርስቲያን ሁሉ ይሄንን ነገር እንዲያሰማልን እንጠይቃለን።